በአዲስ አበባ ውስጥ በጣም ብዙ ቦታዎች የሴተኛ አዳሪዎች እንደሚገኙ ይታወቃል። ዛሬ ቪዲዮ የቀረጽኩላችሁ ወይም ደግሞ ቪዲዮውን የቀረጽኩት አካባቢ ከፍተኛ የሆነ ቁጥር ያላቸው ሴተኛ አዳሪዎች የሚገኙበትና በገቢ አነስተኛ ገቢ ያላቸው ሰዎች የመጡ በብዛት የሚጠቀሙበትን ቦታ ነው። አካባቢውን ዞር ዞር ብዬ ቀርጬዋለሁ። እንዲሁም ደግሞ አንዳንድ ኮመንት ላይ ከዚህ በፊት በሰራሁት ቪዲዮ ላይ ዋጋው ምን ያህል እንደሆነ ግለጽልን ብላችሁኛል። ፈቃደኛ የሆኑ ሰዎች ካሉ ኢንተርቪው አድርጌ የሚገልጽላችሁ ይሆናል። ግን በዋጋ ደረጃ ዝቅተኛ እንደሆነና አብዛኛውም ሰው እየመጣ የሚስተናገድበት ቦታ ነው። መንደሩም እንዳይመስል ሙሉ አካባቢ ቀርጬላችኋለሁ። ስለዚህ እናንተ እስከ ቪዲዮ ፍጻሜ መከታተላችሁ እንዳትረሱ። የተለያዩ ሰዎች እየገቡ እየወጡ የሚጠቀሙበት ቦታ ነው። ለተለያዩ ለጊዜያዊም ሆነ ለረጅም ጊዜ የሚፈልጉ ሰዎች በመምጣት ጊዜ አካባቢ በመደራደር በስምምነት ይጠቀማሉ ማለት ነው። እናም አካባቢ በጣም ሰፊ ስለሆነ ዞር ዞር እያልኩ ቀርጬዋለሁ። እናንተም ቪዲዮን ከወደዳችሁት ላይክ ማድረጋችሁ እንዳትረሱ። ከዚህም በተጨማሪም ደግሞ አካባቢ ለልማት ሊውል ስለሆነ ይህ አካባቢ የመፍረስ እድሉ ስለመጣበት የመፍረስ ይህም አካባቢ እንደ ካሳንቺስ እንደ ፒያሳ የሚፈርስ ስለሆነ እኔም በካሜራዬ ቀርጬ ለማስቀረት ብዬ ነው ይህን ቪዲዮ የሰራሁት። ከወደዳችሁት ላይክ አድርጉ፣ ሰብስክራይብ፣ ኮመንት ማድረጋችሁን ደግሞ እንዳትረሱ። የተሰማችሁን ስሜት ኮመንት አድርጉልኝ። እኔም እንደዚህ የተለያዩ ቆንጆ ቪዲዮዎችን እየሰራሁ የማቀርብላችሁ ይሆናል። በእኔ በኩል ባይ ባይ ቻው። ቪዲዮውን እስከ መጨረሻው ተመልከቱት። Ahora